200 300 ሰው የሚጭን አይሮፕላን ላይ ሰው ወጥቶ ሁለት ፓይሎቶችን ሶስት ፓይሎቶችን አምኖ አየር ላይ ይስቃል ይጫወታል ይበላል ይጠጣል ይተኛል እነዛ ሁለት እንስሶች አምኖ ከሁለት አንዱ እንቅልፍ ቢጥለው ወይም ሁለቱን እንቅልፍ ቢጥላቸው ምንድነው ሊፈጠር የሚችለው 30 ሺህ ሜትር ከፍታ ላይ ያለ አየር ውስጥ ምንድነው የሚሆነው 200 300 ሰው አንድ ላይ ሆኖ ግን የሁሉ ረስተን ስንበላ ስንጠጣ አምነናል እነዚህን ፓይሎቶች እነዚህን ሁሉ አድርገን አላህ ምን ይላል فما ظنكم برب العالمين الا الخالق الكون ለዓለማቱ ያላችሁ እምነት ይሄ ከሆነ ለፍጥረታት ያላችሁ እምነት ይሄ ከሆነ ለዓለማቱ ጌታ ያላችሁ እምነት እንዴት ነው ይላል ኻሊቀል ከውን ይሄ ነው ቅድም እንዳልኳችሁ ሙሳን አለይሂ ሰላም ባህርን የከፈለ በነብዩ ፊት ለፊትና እነሱን ለመያዝ የቆሙ ሰዎች ላይ አይናቸውን የጋረደ የሆነ ጌታ በእያንዳንዱ ህይወት ጉዳዮቻችን ላይ ለአላህ ነገሮችን ስንሰጥ አላህ ነገሮችን መቀየር የሚችል ነው فما ظنكم برب العالمين ان الخالق الكون لله لن ጥርጣሬ ምንድነው እንዴት ተጠረጥሩኛላችሁ እንዴት ታስቡኛላችሁ ይላል አላህ والله خالق الكون ነገራቶች ሁሉ ኩን ፈየኩን በማለት የሚቀይር ጌታ ከችግራችን ወደ ደስታ ከመከራችን ወደ ስኬት ማምጣትና ማሻገር የሚችልታ በኩን ቃሉ የሚቀይር ጌታ ነውና ለሱ ያለን እርግጠኝነት ሲቃ እምነት ትልቅ ይሁን ሁሉ ነገራችን ይስተካከላል የሚል መልእክት ነው ያለኝ